ስቴት ነው ሞን ሪል ስቴት ይህንን ፕሮግራም በክብር ስፖንሰር ሲያደርግልን እስከ 10 ዓመት እየኖራችሁ እየወለዳችሁ እያገባችሁ እያሳደጋችሁ ልጆችን እየዳራችሁ እስከ 10 ዓመት ከወለድ ነፃ የብድር ስምምነት 50% ድረስ ያዘጋጅላችኋል። ሰምታችሁኛል? ከወለድ ነፃ ነው ያልኩ ያለሁት። ከወለድ ነፃ የባንክ ብድር እስከ 50% ከሞን ሪል ስቴት ታገኛላችሁ። ታዲያ ምን አለፋችሁ እየሰራችሁበት ከወለድ ነፃ የሆነ የባንክ ብድር ተስማምቶላችሁ ተመቻችቶላችሁ ከሞን ሪል ስቴት ምርጥ የሆነን አፓርትመንቶቻችሁን ግዟቸው። ከባለ 1 ባለ 2 ባለ 3 መኝታ ቤቶችን ከሞን ሪል ስቴት ታገኛላችሁ። ሞን ሪል ስቴት በአየር ጤና አደባባይ እጅግ ምቹ ነፋሻማ 360 ዲግሪ የፀሐይ ተፈጥሯዊ ብርሃን የሚያገኙ ምርጥ አፓርትመንቶችን ከሞን ሪል ስቴት ታገኛላችሁ። ስለዚህ ከታች ባለው ስልክ ብቻ እየደወላችሁ ሞን ሪል ስቴትን ያገኟቸው። ደግሞአለሁ ከታች ባለው ስልክ ብቻ እየደወላችሁ ሞን ሪል ስቴትን ያገኟቸው። ሞን ሪል ስቴት የዚህ ፕሮግራም አጋር ድርጅት ነው። በርካታ በጎ ነገሮችን እየሰራ የሚገኝ ድንቅ ተቋም ሞን ሪል ስቴት ይህንን ፕሮግራም በክብር ስፖንሰር አድርጎልናል። እጅግ በጣም እናመሰግናለን። ሰላም ጤና ይስጥልን። እንዴት ከረማችሁ? አመዘን እባላለሁኝ የሞን ሪል ስቴት የሽያጭ አማካሪ ነኝ። እንኳን ለታላቁ የአብይ ጾምና እንደዚሁም ለታላቁ የረመዳን ጾም በሰላም አደረሳችሁ እንላለን። እኛ ሞን ሪል ስቴቶች ነን። የእርቅ ማዕድ ቤተሰቦች ኑ ተከተሉ። እኛ ሞን ሪል ስቴቶች ከዚህ ቀደም በቴክስታይሉና በጋርመንቱ ስራ ላይ የተሰማራን ሲሆን አሁን ላይ በመጀመሪያ ላይ የሪል ስቴቱ ዘርፍ 8000 ስኩዌር ሜትር ላይ መንደርን እየገነባን ነው ማለት ነው። በዚህ 8000 ስኩዌር ሜትር ላይ 5 ብሎኮችን ብቻ በመገንባት እንገኛለን ማለት ነው። በእነዚህ 5 ብሎኮች ላይ ሁለቶቹ ሚክስድ አፓርታማ ሲሆኑ ሁለቶቹ ደግሞ ፍላት አፓርታማ ናቸው። አንደኛው ደግሞ G+5 ሞል አፓርትመንቶችን ነው እየገነባን የምንገኘው ማለት ነው። የአከፋፈላችን ሁኔታ እንግዲህ በ3 በዋናነት ያከፋፈል ሁኔታ አዘጋጅተናል ማለት ነው። እንደ ደንበኞቻችን ፍላጎት የመጀመሪያው ፕሮግረሱን መሰረት ባደረገ ከ4 እስከ 8% ቅድመ ክፍያ በመክፈል የቤት ባለቤት የሚሆኑበትን ወይንም ውሉን የሚይዙበት ይሆናል ማለት ነው። ሁለተኛው ደግሞ በዲስካውንት ከ30% እስከ 4% የቅናሽ ጥቅል አዘጋጅተናል ማለት ነው። በዛ አድርገው ለሚከፍሉ ደንበኞቻችን የሶስተኛው ደግሞ 50% ከወለድ ነፃ የባንክ ብድር አመቻችተናል። የባንክ ብድር ለሚፈልጉ ደንበኞቻችን ማለት ነው። 50%ን እስከ 3 ዓመት ከፍለው ቀሪውን 50% ደግሞ ቤቱን ከተረከቡ በኋላ እየኖሩበት የሚከፍሉበትን የአከፋፈል አማራጭ አዘጋጅተናል። ሌላ ሞን ሪል ስቴት እንግዲህ ለየት የሚያደርገው በመጀመሪያ ጀማሪ እንደመሆኑ መጠን መንደርን ከመገንባቱን ባሻገር በአራቱም አቅጣጫ የተፈጥሮ የፀሐይ ብርሃን የሚያገኙ ህንፃዎች አሉን ማለት ነው። ሁሉም ህንፃዎች የተፈጥሮ የፀሐይ ብርሃን ያገኛሉ፣ የማታም የጠዋትም በመጀመሪያ ማለት ነው። ሁለተኛው በዚህ በ8000 ስኩዌር ሜትር ላይ ሲገነባ 4000 ካሬ ሜትር ከድርጅቱ ለደንበኞቻችን በነፃ የተሰጠ የስፖርት ማዘውተሪያ፣ የመዋኛ ገንዳ እንደዚሁም ለልጆች መጫወቻ ብቻ ታስቦ የተዘጋጀ አረንጓዴ ስፍራ በመስጠቱ ነው። ሌላው ደግሞ ከወለድ ነፃ የባንክ ብድር በማመቻቸቱ ልዩ ያደርገዋል። እንደዚሁም አቅም ያለው ድርጅት መሆኑ በ4% ቅድመ ክፍያ ብቻ ደንበኞቻችን ውል እንዲይዙ ያደርጋል። ይሄ ማለት አቅም አለው ማለት ነው። ሌላው ደግሞ እንደዚሁ ገና ከመጀመሪያው ትራንስፎርመሮችንና እንደዚሁም የከርሰ ምድር ውሃን አሁን ላይ አውጥተን ቪዚብል የሆነ የሚታይ ነገር አዘጋጅተናል ማለት ነው። እንግዲህ ሞን ሪል ስቴት ላይ የምንገኘው አየር ጤና አደባባይ ላይ ሲሆን ይህ ቦታ ለትራንስፖርቴሽን በጣም አመቹ ነው። በአራቱም አቅጣጫ ትራንስፖርቴሽን ምቹ ነው። በመጀመሪያ የለማ ሰፈር በመሆኑ ኦልሬዲ የኮሪደር ልማትም ምንም የተስተካከለለት ነው ማለት ነው መጀመሪያውኑ። በሁለተኛነት ደግሞ ወደ ቦሌ ቢሄዱ ወደ ለቡ ወደ ቤተል እንደዚሁም ደግሞ ወደ ሜክሲኮ ቢሄዱ በአራቱም አቅጣጫ መንገዶች አክሰሰብል ናቸው ማለት ነው። ሌላው እንደዚሁ ኢንተርናሽናል ትምህርት ቤቶች፣ የሃይማኖት ተቋማት፣ መስጊዶች፣ ቤተክርስቲያን የተዘጋጁና አክሰሰብል በመሆናቸው ተመራጭ ያደርገዋል ማለት ነው። ሞን ሪል ስቴት አሁን ላይ በካሬ በ77900 ብር እየሸጥን ሲሆን ቅድመ ክፍያ በ8% ቅድመ ክፍያ መመዝገብ ይቻላል። እንግዲህ ሞን ሪል ስቴቶች ላይ ቅድም እንደነገርኳችሁ ሁለት አይነት አፓርትመንቶች አሉ። ሚክስድ አፓርታማና
ፍላት አፓርታማ በእነዚህ ውስጥ ከባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 97.65 ካሬ፣ 118 ካሬ፣ 120 ካሬ እና እንደዚሁም 127 ካሬ ይኖሩበታል። እንደዚሁም ባለ 3 መኝታ 140 ካሬ፣ 160 ካሬ እና 165 ካሬዎች ከተጨማሪ የሰራተኛ ክፍል ጋር የተዘጋጁ ናቸው። እንደ ጋርቤጅ ሹተር፣ ስታንድ ባይ ጀነሬተር ተዘጋጅተዋል ማለት ነው። እንደዚሁም ለእያንዳንዱ ህንጻ 3 ሊፍት ተዘጋጅቶለታል ማለት ነው። ምክንያቱም ሰውና እቃ በአንድ ላይ ስለማይሄድ 2 ሊፍት ለሰው እንደዚሁም 1 ሊፍት ለእቃ ተዘጋጅቷል ማለት ነው። እንግዲህ የሞን ሪል ስቴት ቤቶች በካሬ ከ77900 ብር ጀምሮ ማለትም በ8% ቅድመ ክፍያ ለምሳሌ አሁን ባለ 1 መኝታ 80.17 ካሬ ባለ 1 መኝታ ነው በ8% በ499 ሺህ ብር ወይንም በ4% በ250 ሺህ ብር ብቻ ተመዝግባችሁ ከሞን ሪል ስቴት ጋር የቤት ባለቤት መሆን ትችላላችሁ ማለት ነው። አሊያም ደግሞ ባለ 2 መኝታ 118 ካሬ ከተጨማሪ ሰራተኛ ክፍል ያለው በ735 ሺህ ብር ወይንም በ8% ቅድመ ክፍያ የቤት ባለቤት ትሆናላችሁ። እንደዚሁም ባለ 3 መኝታውን 140 ካሬ ብናይ ተጨማሪ እሱም የሰራተኛ ክፍል አለው ማለት ነው። እሱም በ872 ሺህ ብር ብቻ የቤት ባለቤት መሆን ትችላላችሁ ማለት ነው። እዚህ ሀገር ምንም አይነት ተወካይ የሌላቸው ከሀገር ውጪ የሚኖሩ ውድ ኢትዮጵያውያን ቤት ለመግዛት አስበው ያለ ተወካይ እንዳይቀሩ እኛ በዲኤችኤል ሁሉንም አግሪመንት የምንልክ መሆኑና እንደዚሁም ከተፈረመ በኋላ ተቀብለን ሙሉ ኃላፊነቱን የምንወስድ መሆኑንም በዚሁ አጋጣሚ መግለጽ እንፈልጋለን ማለት ነው። እንደዚሁም ሞን ሪል ስቴት በ1 አመት ጊዜ ውስጥ ያስረከባቸው የንግድ ሱቆች አሉ። እነዚህ ደግሞ የታማኝነት መገለጫ ነው ማለት ነው። በአመት ከ6 ወር አስረክባለሁ ብሎ በ1 አመት ጊዜ ውስጥ ቀድሞ አስረክቧል ማለት ነው። ይህ የታማኝነቱ መገለጫ ነው። መልካም እንግዲህ አሁን እነዚህን ያወራናቸውን ሳይቱን ወይንም መሬት ላይ ያለውን የሚታየውን ነገር ለማሳየት የስራ ባልደረባችን አሁን ቀጥሎ ያሳየናል። ወደ ሳይታችን እንሄዳለን። ይሄ የምታዩት ኮምፓውንድ መንደር 8000 ካሬ ላይ ያረፈ ኮምፓውንድ መንደር ነው። ይሄ ኮምፓውንድ መንደር ለምሳሌ እንደምታዩት ይሄንን እንዲሁም በተጨማሪ ይሄኛውም የምታዩት ግንባታ ላይ ያለ ቤዝመንት እየወጣለት ያለ ሳይታችን ነው። በተጨማሪም ከዚህ በታች በቁፋሮ የሚገኙ ሳይቶች አሉ። ይሄን እንደምትመለከቱት በግንባታ ላይ ያለ ቤዝመንት እየወጣለት ያለ ሌላኛው ብሎካችን ነው። ይሄኛው አሁን ላይ 10ኛ ፍሎር የደረሰው ብሎካችን ነው። የንግድ ሱቆችንም እያስረከብ እንገኛለን። ስለዚህ እዚህ ኮምፓውንድ መንደር ላይ 8000 ካሬ ላይ ያረፈ ኮምፓውንድ መንደር ነው ብያችኋለሁ። ይሄኛውና ይሄኛው አንደኛው 10ኛ ፎቅ የደረሰው፣ ሁለተኛው ደግሞ ቤዝመንት ይወጣለት ያለ ነው። እዚህ ኮምፓውንድ መንደር ላይ ወደ 4700 ካሬ የሚሆኑት 5 ብሎኮች ነው የሚያርፉበት። እነዚህ 5 ብሎኮች ሁለቱን ደግሞ ወይም 3ቱን ቀሪዎች ደግሞ አሁን ላይ በቅርቡ ያወጣናቸው 2 ሳምንት የሆናቸው ቁፋሮ ላይ እንገኛለን። እነዚህም በቁፋሮ ላይ የሚገኙት ከባለ 1 መኝታ እስከ ባለ 3 መኝታዎችን በካሬ 7900 ብር ይዘን ቀርበናል። ስለዚህ ምናልባት በቁፋሮ ላይ የሚገኙትንም ሳይቶች ላስጎብኛችሁ፣ እዩዋቸው። ይህን ይመስላሉ። ቁፋሮ በፈጣን ሁኔታ እየተንቀሳቀሰ እየተቆፈረ የሚገኝ ሳይት ነው። ሞን ሪል ስቴት ታዲያ በህጋዊ መንገድ ቤቶችን መግዛት አፓርትመንት ቤቶችን መግዛት ከስቃይ ከጫና ከፈተና ከመከራ ነፃ ያወጣችኋል። እሱ ብቻ አይደለም፣ ለልጅ ልጆቻችሁ የምታስተላልፉት ምርጥ አፓርታማ ከሞን ሪል ስቴት ታገኛላችሁ ይላችኋል። 360 ዲግሪ የፀሐይ ብርሃን ጤናማ የሆነ የተፈጥሮ ብርሃን የሚያገኙ አፓርትመንት ቤቶች እስከ 50% ድረስ ለ10 ዓመታት የሚቆይ ወለድ ነፃ የሆነ ከምን ከወለድ ነፃ የሆነ ሰምታችሁኛል፣ ደግሜ ያወራለሁ። ከወለድ ነፃ የሆነ ለ10 ዓመታት የሚቆይ እየኖራችሁበት እያከራያችሁት እየሰራችሁበት እየኳላችሁ እየዳራችሁበት ለ10 ዓመታት ከወለድ ነፃ የሆነ እስከ 10 ዓመታት የሚቆይ ቤቶችን አፓርትመንት ቤቶችን ከባለ 1 ባለ 2 ባለ 3 የመኝታ ቤቶችን ከ2 ዓመት እስከ 3 ዓመት ለናንተ
ያቀርብላችኋል። ልብ አድርጉ፣ ከወለድ ነፃ የሆነ ሰምታችሁኛል። ታዲያ በእንደዚህ አይነት ሁኔታ ምርጥ አፓርትመንቶችን ከሞን ሪል ስቴት ማግኘት ትችላላችሁ።